አባዬ ራሄልን እኮ አፈቅራታለሁ። ምን አባርክ አንተ ውሽልሽል? እምቢ የምትል ከሆነ እዛው እንግሊዝ ሰው ልክ ያስገድልልሃል። ህይወት ነሳ ንገረኝ እውነቱን። ዛሬ አንተን ሸኝቼ ወደምሄድበት ሄዳለሁ። ቆሻሻ ነኝ ውሻ እገድለዋለሁ። አንተን መሰል ወንዶች ብልታቸውን መቁረጥ ነው እንጂ እንዲህ ከማድረግ ወደ ኋላ እንደማጥቶ የታወቀ ቆሻሻ። ወይዘሪቱ ቤት እንዴ ዶክተር? ይቅርታ ተሳስተዋል። ለአንድ ጉዳይ ፈልጌው ነበር። ምን ነበር ክብርነቱ? የማያውቁትን ሰው እንዲህ ማውራት ተገቢ ነው ይላሉ ወይዘሪት? እውነት ብለዋል። ሰው ሁሉ ሚስጥር ነው ማወቅ አይቻልም። ለዛ እኮ ነው ተሳስተሻል ምልሽ። የኔን መሳሳተውና ይልቁንስ አንተ እንዳትሳሳት። በቀላሉ አንቺን መሸወድ አይቻልም ማለት? ማምለጡንስ ታመልጣለህ። ግን በዚህ ጠዋት እዚህ ምን ትሰራለህ? አንዲት መልካም ሴት ፈልጌ ነበር አመጣጤ። እና አገኛት? መቼም እዚህ አድረህ አታገኛት። በጣም አዝናለሁ። አግኝቻታለሁ፣ አትዘኝ። ግን ተፈልገሽ ነበር። አቤት ክቡር ሐኪም፣ እኔን ደግሞ ማን ፈለገኝ? ወደ አንድ ቦታ አብረሽ እንድትሄጂ ፈልጌ ነበር። ወይ ዛሬ እንኳን አልችልም፣ ሌላ ቀጠሮ አለኝ። ውብዬ፣ አንድ የምናየው ነገር ስላለ ነው። የግድ አንቺ መኖር ስላለብሽ ነው። ቀጠሮ አለኝ እንጂ እኮ አልሄድም አላልኩም እኮ ዶክተር። ግን ቀጠሮ መሸጋገር አይችልም? ቀጠሮ ካንተ ጋር ቢሆን ይሸጋገርልኝ ብለህ እሺ ትል ነበር። አይ እሱማ ልክ ነሽ። እሺ በቃ ልክ ከሆንኩማ ሌላ ቀን እንገናኛለን። ምን ማለት ነው ግን ሌላ ቀን ማለት? ለመገናኘት ነዋ። ምን ነው ማታ ምሳ ሰዓት ወይም ራት ሰዓት አንገናኝ? እሺ ካልክ እንግዲህ የሚሆነው እናያለን። ሰላም ነው ግን አይደል? አረ ሰላም ነው ዶክተር። አይመስለኝም ግን በቃ እንደዋወላለን። ትሰማለህ አንተ ልዝልዝ? ትቀጥል እንደሆነ ቀጥል። ምንም ልጄ ብትሆን በአንተ ቦታ ሌላ ሰው ቀጥሬ ማሰራት አቅተኝ። አንተን እዚህ ደረጃ ለማድረስ የወጣሁትና የወረድኩትን መከራ አንዴ ብቻ ሳይሆን 2-3 ጊዜ ማስረድ ይችላል። አዎ ነግረኸኛል አባ። እና ምን ስታስብ ነው ያዘዝኩውን ዕቃ በተባለው ሰዓትና ጊዜ ሳታደርስ ይቀርኸው? ኧረ አባ አድርሻለሁ እኮ ትንሽ ሰዓት ብቻ ነው ያረፈርኩት። የሰዓት ሽርፍራፊ ስንት ጉዳት እንደምታመጣ አታውቅም? አንዲት ሰከንድ ደቂቃ ትሞላለች። አንዲት ደቂቃ 1 ሰዓት ትሆናለች። 1 ሰዓት ደግሞ 1 ቀን ይሆናል። ገባህ? ገብቶኛል። ሰማኛለህ? ሁለተኛ እንዳይደገም፣ ካልሆነ ግን ልጄ መሆን እረሳለሁ። አይደገምም አባ። በጣም ጥሩ። እንደዚህ ደግሞ ጠንቃቃ ስትሆን በጣም ታኮራኛለህ። እኔም እኮ እኮራለሁ አባዬ። ልጄ መቼም ቢሆን ሰዎች ክፍተትን እንዲያውቁ እድል አትስጣቸው። እሺ አባ። እኔ አባትህን ማንም ሰው ደፍሮኝ የማያውቀው ደካማ ጎኔ ለማንም ሰው ሳይቼ ስለማላውቅ ነው። አንድ ሰው የሆነ ሰው ላይ ድክመቱን እስካላየ ድረስ ሊደፍሩ አይችልም። አውቃለሁ አባ። በምን አወቅ ደግሞ? አይታወቅም እንጂ ሁሌ የህይወት መርህ ብለህ በምትነግረኝ ነገሮች በጠቅላላ
ደካማ ጎንህን ማንም እንዳያቀያልክ ትነግረኛል እና መቼም ከይምሮ የማይጠፋ ሁሌም ስለ ደካማ ጎንህ ማንም አያውቅያልክ የምትነግረኝ ነገር ስለዚህ መቼም ማረሱ በጣም ጥሩ እንዲያ ከሆነማ በጣም አውቀኛል ማለት ነው እስከዛሬ ድረስ የኔን ቦታ በዚህ ምድር ላይ የሚተካሰው አላገኘም ብዬ አስብ ነበር ምክሬን ሰምተህ ራስን ከጠበቅ ንብረቴን ጠባቂ ሰው አገኘው ማለት ነው አባዬ ምንም ሐሳብ እንዲገባ አልፈልግም እኔ ደርሼልሃለሁ እንኳንም ደረስክልኝ ሳሚ አቤት አባ እኔ አባት እንዴት እንደተነሳው ታውቃለህ አይደል አውቃለሁ አባ እና ታዲያ ከዛች ከሴት ጓደኛ ጋር እንዴት ናችሁ አዎ ምን ማለት ነው ያልተጠየቁን አትቀባጥር እንጂ እኔ ያልኩህ እኮ እንዴት ናችሁ ነው ደህና ነን አንተ አትፈስፈስ አሁን በምን ላይ ናችሁ ነው ያልኩት ጥያቄ እኮ እሱን እኮ ነው ደህና ነን የምልህ አባ ተጠንቀቅ አንተ ልጅ አታፍጥብኝ መቼም ቢሆን ልብህ ለሴት ልጅ አትስጥ በተለይ ደግሞ አንተ አልገባኝም ሴት ልጅ ማለት ለክፉ ቀን የምትጠቀምባት መሰላል እንጂ በህይወትና በቤት ውስጥ አደላድል የምታስቀምጣት ፍጥረት አይደለች አባዬ ራይልን እኮ አፈቅራታለሁ ምን አባርክ አንተ ውሽልሽል አፈቅራታለሁ ለምን በእንፉቅቅ አትሄድላትም እኔ መሰንበት ጉዳይ ነው እንዴ ነግሬሃለሁ አፈቅራታለሁ ታፈቅረኛለች የሚለውን ተረት አሁን ነው አቁም ነግሬሃለሁ ወደ ውጪ የላኳትም ለስራዬ እንቅፋት እንዳትሆንብኝና ካንተ ለማራቅ ነው እንጂ ደስ ብላችሁኝ አይደል አባ ምን እያልክ ነው አንተ አፍን ዝጋ እምቢ የምትል ከሆነ እዛው እንግሊዝ ሰው ልክ ያስገድልልሃል እኔ መሰንበት ለፍቅርና ለዩኒታ ቦታ የለኝ ይቅርታ አባ ከዚህ በፊት ከኔ ትእዛዝ ወጥተህ የገጠመህና የሆንከውን ነገር ራስ ታውቀዋለህ እሺ ይገባኛል አባ እኔ ስለ ራይል ጥሩ አመለካከት ያለ መስሎኝ ነው እንደዚህ ያልኩት እንጂ አንተ ካልፈቀድክ ምንም ነገር እንደማላደርግ ታውቃለህ ይሄንን ማወቅ ጥሩ ነው አሁን ከመኪና ወረድ ሌላው ሰዎች ሊያገኙ ይፈልጋሉ ለስራችን የሚጠቅሙ ስለሆነ በደንብ ተንከባክበ አስተናግዳቸው እሺ አባ እንዳልክ ይሆናል እሳት አመዱን ልዳል እኔ መሰንበታውን ይሄን ልውለድ ያ የውራጅ ልጅ ወራዳ የሳልባጅ ልጅ መቼም የትም አያመልጠኝ ከየትም የትም ገብቼ ስልብ ካላደረኩት እኔ ህይወት አይደለሁ እንደ ወንድም ብዝናናና ባወራ በወጣና በወርድ የስሜቱ መወጣጫ ያደርገኝ እንዴት ቢያስበኝ ነው ያለ ፍላጎቴና ያለ ፈቃዴ የስሜቱ ማብረጃ አድርጎ ያሰበኝ ኧረ ወይኔ ጭራሽ በዛ ደደብ ሳሚ የቆሰለው ቁስሌ ሳይሽር ጭራሽ ሌላ በደል ሌላ ቁስል ይሄማ በምንም ሊታለፍ አይችልም ወንድ ከሴት በምን ተለይቶ ነው በምን መስፈርት ወንዶች በራሳቸው ስሜት ተገፍተው እኛን ሴቶች መጠቀሚያ ያደረጉ እኛን ሴቶች እንደ መጠቀሚያ መቁጠር የሚቆመው መቼ ነው መፋረጃው ገደል ነው የተባለው እኔ ተደፈርኩ ብዬ ፖሊስ ህግ ምናምን ብል መቼስ መሳለቂያ ነው የሚሆነው ስለዚህ ፍትህን በእጅ አመጣታለሁ ለእኔ ብቻ ሳይሆን ለሁሉም ሴት በደልና ግፍ እኔ መልሳለሁ
ለሁሉም ወንድ የሚሆን ማስተማሪያ እኔ ያዘጋጃለሁ። ፍርደ ገምድል በሌለበት ፍትህ በራሴ መንገድ ወስጄ ለተጎዱ ሴቶች መሪ ሆናቸዋለሁ። ዶክተር በጣም ይቅርታ፣ ምንም ማድረግ አለመቻለኝ። ግን ማድረግ ያለብኝን ነገር ሁሉ ለማድረግ እየሞከርኩ ነው። በዚህ መቼም አታፍርብኝም ብዬ ተስፋ አደርጋለሁ። ካንተ ጋር ያለኝን ግንኙነት እንዲበላሽም ሆነ ምንም አይነት ቅሬታ እንዲጋባብን አልፈልግም። ለዚህ ደግሞ ራሴን መፈተሽና ያሉብኝን የጥርጣሬ ነገሮች በሙሉ ማጥራትና ማስተካከል አለብኝ እንጂማ አንተ ስምህና ገብርክ የተመሳሰለ ሰው ነህ። ምን ጎሎብኝ? ምንስ ቀርቶብኝ? ለካ እኛ ሰው ራቀን፣ ሰው ሸሸን እንላለን እንጂ ራሳችንን ከራሳችንና ከተፈጥሮ ይራቅን ነው። ይገርማል። ሰው አይኑን ይጨፍናል፣ ወደ ውስጡም ይመለከታል። የሰው ልጅ ወደ ውስጡ ሲመለከት ተፈጥሮን ያገኛል። በተፈጥሮ ውስጥ ደግሞ ራስና ማንነት የሚባል ነገር አለ። የሰው ልጅ ቀድሞ ከራሱ ከሸሸ ከማን ወደ ምን ሊሸሽ ይችላል? የሰው ልጅ ከራሱ ጋር መታረቅ አለበት። ውሻ ቆሻሻ እኔ እንግዲህ ቤታችን ይሄንን ይመስላል። ቤታችሁ በጣም ነው የሚያምረው። አይ ሳምዬ፣ ያው እንደ ነገሩ እያደረግን ነው። ባለቤት ውጪ እንደሆነች ይውዬ ነገረችኝ። አዎ ውጪ ናት። የት ነች? እንግሊዝ። ዛሬም እኮ ለዚሁ ነበር የጠራው። ያው የኔውም ካልሄድኩ እያለ እያስቸገረ ነው። እኔ የምልሽ አንድ ነገር ላማክርሽ ፈልጌ ነበር። ምንድነው እሱ? ቤት የሳምሶንን አድራሻ እንድትነግሪኝ ፈልጌ ነበር። የሳምሶንን አድራሻ ለምን ፈለግሽው? አንድ የማዋየው ነገር ነበረኝ። በምን ተዋውቃችሁ ነው እሱ ጋር ለውይይት የምትሄጂው? ምን እኛ አይነ ብስሮች ሰዎች በጥሩ ቃላት ካናገሩን ወዳጅ ነው የምናደርገው። የትስ ብትተዋወቁ ምን አገባኝ? እባክሽን ህይወት፣
አድራሻውን ታመላክችኛለሽ? ሳሚ ጭራሽ በእህቴ ላይ ለዛውም በውቢት ይሄ በጭራሽ አይሆንም። አንቺ መሰሪ አምኜሽ ነበር ቤቴ እንድትወጭና እንድትገቢ የፈቀድኩልሽ። አንቺ ግን ከጀርባዬ ሆነሽ እንድትሰርኛለሽ ብዬ አስቤ አላቅም ነበር። ህይወት ምን እያደረግሽ ነው? ቆይ ምን እያሰብሽ ነው? እንዲህ እየሆንሻለሽ? ቆይ ምን ማለት ነው? ምንድነው እየሆንሻለሽ? የሌባ አይነ ደረቅ መልሶ ልብ ያድርቃሉ። ትንሽ እንኳን አፍረት የለሽም? ህይወት ቆይ የሆንሽውን ለምን አትናገሪም? ቆይ እኔ ምን አድርጌሽ ነው? ምን በድዬሽ ነው? እሱንማ እኔ ልጠይቅሽ እንጂ ምን አድርጌሽ ነው? ምን በድዬሽ ነው እንደዚህ ከጀርባዬ ጉድ ምሰሪ? ይቅርታ ህይወት፣ እያልሻለሽ ነገር ምንም እየገባኝ ስላልሆነ በቃ እኔ ወደ ቤቴ ልግባ። የሰው ቤት እያፈረሱ ልግባ ማለት ምን ማለት ነው? ህይወት እባክሽ፣ እኔ ስለምታወሪው ነገር ምንም የማውቀው ነገር የለም። እባክሽ ወደ ቤቴ ልግባ፣ ከመንገድ ይዞር በይልኝ። ተመስገን አምላኬ፣ እንኳን ከዚህ በላይ አላመጣም። ምን ሆናለች እቺ ልጅ? ምንስ አስቀይሜያታለሁ? ምንስ መጥፎ ንግግር ተናግሬያታለሁ? ቆይ ግን እንዴት ካለ ወትሮ ለኔ ሳትነግረኝ ቀጠሮ ይዣለሁ ያለችው? ከመቼስ ወዲህ ነው ደብቃኝ የምታውቀው? የሆነ የሳኩት ነገርም አለ። ይቅርታ፣ ከታካሚ ጋር ነኝ። ከታካሚ ጋር ነኝ አልኳ እንዴ? ቅድም ጥሩ ስሜት ላይ አልነበርሽም። ምን ሆነሽ ነው? ወቢትዬ ግድ የለሽም ንገሪኝ። እንደዚህ ሆንኩለትና በጨለማ ጥሎኝ የጠፋው ፍቅረኛዬን ሰሞኑን አግኝቼው ነበር። እሺ። አግኝቼው እንዲያወራኝ እፈልግ ነበር። ለዛ ነው ፍለጋ የሄድኩት። ሳሚ፣ ላናግር ፈልጌ ነበር። ሂዊ፣ ሰላምታ አይቀርም? ለሱ የሚሆን ጊዜ የለኝም። እሺ ነይ ቁጭ በይና ስጨርስ አብረን እንሄዳለን። አንተ ጭቅቅትህ እስኪለቅ ድረስ እኔ የምቆይበት ሰዓት የለኝም። ሂዊ፣ ምን እያልሽ ነው? ላነጋገርሽ ብትጠነቀቂ አይሻልም? ባልጠነቀቅ ምን ልታረግ ፈለግ? አሁን ትነሳለህ ወይስ ላስነሳ? ህይወት፣ ቆይ ምን ሆነሻል? ተረጋጊ እንጂ። መነሳት አትፈልግም ማለት ነው? ጥሩ። ከውቢት ጋር ያለ ግንኙነት ምንድን ነው? እሷ ምን አለን አለች? እሷ ምን ትላለች? አንተ ንገረኝ እንጂ። ምንም የለንም። ትነግረኛለህ ወይስ ሌላ ነገር እንዲፈጠር ትፈልጋለህ? ምን ማለት ነው? ንገረኝ እውነቱን። ዛሬ አንተን ሸኝቼ ወደምሄድበት ሄዳለሁ። ምን ነው ልታቅፈኝ ነው? አረ ለጠየቅሽኝ ጥያቄ መልስ ሰጥሽ ነው። ከውቢት ጋር ያላችሁ ግንኙነት ምንድን ነው? ምንም። እሷ እንዴት ስላንተ ልትጠይቀኝ ቻለች? እሱንማ እሷን ጠይቂያት። እንዴት ከጊዜ በኋላ አይነ ስውር ልትሆን ቻለች? እኔ ሳቃት በደንብ ታይ ነበር። አሁን እንዴት እንደሆነች ለምን እንደዚህ እንደሆነች እኔ ምንም አላውቅም። ያም ነው ደግሞ ያስደነገጠኝ። ሳሚ፣ ከዚህ ውጭ ምንም ነገር የላችሁ? የለን። አንድ ነገር ቢኖራችሁ ግን እመነኝ፣ ምሬ አልምርህም። ታውቆሻል?
እየዛትሽብኝ እኮ ነው። እየዛትኩብህ ሳይሆን እየነገርኩ ነው። እኔ ከራሔል ውጪ ማቀኝ ማወቅም አልፈልግም። በዛው ብጻና ይሻልሃል። እናንተ ወንዶች ስትባሉ እንደ ውሻ የሸናችሁበትን ማነፍነፍ ትወዳላችሁ። ስነ ስርዓት አድርጊ። አክብሬሽ እንጂ ፈርችሻለሁ። ያከበርኩህ እኔ ነው። ባይሆን ኖሮ በዚህ ድንጋይ አናትህን እልህ ነበር። እሱን አይመለከተኝ። የሚያሳስብህ ነገር ካለ ወደ ሳይሆን በግድ ታስባታለህ። ይሄ ሁሌ መጣብኝ በእኔ ኃጢአት ነው ወይስ ቤተሰቦቼ በሰሩት በደል ነው? ይቺ ልጅ ቆይ ግን የት ሄዳ ይሆን? ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ The subscriber's phone you've dialed is switched off. ምን አለ ስልክሽ አሁን እንኳን ክፍት ቢሆን። ለኔ ብታስቢልኝ ምን አለበት እህቴ? በዚህ ምድር በዚህ ዓለም ካንቺ ውጪ ማን አለኝ ብለሽ ነው በተዘጋ ቤት ጥለሽኝ የምትጠፊው? ቢገባሽ እኮ እኔ እናትሽ ነበርኩ። አሁን ቀን ገፍቶኝ እንደዚህ ሆንኩ እንጂ ያኔ በሰላሙ ቀን እንዴት እንደምሆንልሽ ታውቂያለሽ። ቆይ ለኔ ባታስቢ ለራስ ደህንነት አታስቢም እንዴ? እንዴት በዋልሽበት አድረሽ ባደርሽበት ትያለሽ? አይ ሳራ፣ አንድ ቀን የኔም የእህትነት ትርጉም ይገባሽ ይሆናል። አሎ ሳሚ። ሄሎ አባዬ። የነ አለው እዚህ ጫማ እያስጠረኩ ነው። አንተ ውሽልሽል እንዴት ሴት ልጅ ቁም ስቅልን ታሳያለች? አትሽከርከር እባክህ። እኔ መሰንበት ንስር ነኝ። የትም ሆኛለሁ። አረ ቤተሰብ ናት አባዬ። አረ ምን አይነት ማፈሪያ ነህ አባ። ጓደኛዬ ናት እኮ ምንም አዲስ ነገር የለውም። እስኪ ለሴት ልጅ ፊት ትሰጣለህ? ጓደኛዬ ናት። ለቀልድ ነው እንደዚህ ያደረገችው። ምንም አዲስ ነገር እኮ የለውም። ትሰማለህ? እኔ መሰንበት እንኳን ለሴት ለወንድ ፊት ሰጥቼ አላውቅም። አውቃለሁ አባ፣ ግን ከጓደኛ ጋር መቀላለድ ምን ችግር አለው? ትሰማኛለህ? አሁኑኑ መተላገኝ። የት እንዳለህ እኮ አልነገርከኝም። ወደ ኋላ ተመልከት። አየሁ። አሁኑና በቃ መጣ። እኔ የምልህ ሳሚ። አቤት አባ። አባትህ ማን ይባላል? እንዴ አባቴማ አንተ ነህ። መሰንበት ይፍራሹ። እኔማ አይደለሁም። ምን አባዬ ምን እያልክ ነው? እኔ ላይ ነው ወንድነትን ታሳየው? አልፈህ ቁጭ በል። ሴት ልጅ መምታት እኮ ወንድነት አይደለም። ማን ያስተማረ? እኔ እስከማውቀው ድረስ ልጅን የሚያስተምር ወላጅ አባት ነው። መማር ከተቻለ ሁሉም ቦታ መማር አለ። ልጅቷ እኮ የራሔል እህት ናት። ለቀልድ ነው እንደዛ ስታረግ ነበር። ልጅቷ ማንም ትሁን ስለ አንተ ድክመትና ጥንካሬ ማንም ሰው ማወቅ የለበትም። እኔ እንደዚህ የምልህ ዝም ብዬ አይደለም። ሰዎች በቀልድና በጨዋታ አስመስለው ስለ አንተ ያጣራሉ። ለቀልድ ነው ብሎ የተናገረ ሰው አንድ ቀን ደግሞ የእውነቴን ነው ብሎ ይከራከራል። ገባህ? ዛሬ የቀልድ ነው ብሎ ይዛተብህ፣ ነገ ደግሞ የእውነቴን ነው ብሎ ይደፍራል። ምክንያቱም ድፍረትህንና የዋህነትን ያ ሰው ቀድሞ ያውቁታል ማለት ነው። እንደኔ ጠንቃቃና ንቁ እንድትሆን ፈልጋለሁ። ሰዎችን ማወቅ አትችልም። አንተ አለነኬ በሆንክ ቁጥር ሚስጥር ስለምትሆንባቸው አንተን ለማወቅ የማይፈነቅሉ ድንጋይ የለም። አንተ ደፋር በሆንክ ቁጥር ያንተን ደካማ አውቀው ሌት ተቀን ይተጋሉ። ገባኝ አባ።
እንደዚህ አይነት ነገር ከዚህ በኋላ አይደገም። በዚህ የሚታለፍ ነገር አይደለም። ለደፈርህማ የድፍረትን ጥግ ማሳየት አለብህ። አባ ይሄ ነገር እኮ ለህይወት አይገባትም። እኔ ያልኩህ እኮ ሳሚ አባ እየነገርኩ ህይወት እኮ የራሔል እህት ናት። ለምን የወለድኳት ልጅ አትሆን? በአቋሜ እንደማልደራደር ታውቃለህ አይደል? በህይወቴ ምንም አይነት ቀዳዳ መተው አልፈልግም። እሺ ምን ለማድረግ አስበህ ነው? ልጄን ቀና ብላ ማናገሯና መሳሳቷን ማወቅ አለባት። ለሷም ለሌላውም መቀጣጫ መሆን ይገባታል። እንደ እህቴ እኮ ነው ማያት። የቅድም ሁኔታዋ ግን እንደ ወንድም እንኳን ያየች አትመስልም። ስለተናደደች ነው አባ። እንኳን እሷ እኔ የወለድኩ መሰንበት ይፍራሿ ከመቆንጠጥ ያለፈ ድንጋይ እንኳን አንስቼ ባላቅ። አንተ ማመን በወጣ ድንጋይ ታነሳለህ? ሽጉጥ እያለ ምን አልከኝ? እሱማ ልክ ነህ። አንስተህብኝ አታውቅም። ግን በቃ አባ ለዛሬ ህይወትን ተዋት። በወንድሟ ላይ እንደተናደደችና እንደተቆጣች ታርገው ሰዳት። የማደርገውን አንተ አትነግረኝ እና የሚስቴ እህት ናት እያልኩ የራሔል እህት ላይ አንተ የምትፈልገው እንድፈጽም ብቻ ነው የምትፈልገው? አለመፈጸም ትችላለህ። አላስገድድም ሳሚ። እንዴት ነው የማታስገድደኝ? ምርጫህን ስለማከብር ነው። እኔ ባላረገውም ጨካኝና የምሬ የሆኑ ተላላኪዎችን ልከህ እምወዳቸውን ሰዎች ስለምታጠፋ እንጂ ምርጫዬን እንኳን አክብራ አይደለም። ይሄው ከዛሬ ምሽት ጀምሮ በምርጫ አልገባም። ቃሌ። አንተ ነህ ቃል ገብተህ ቃልህን የምትጠብቅ? አዎ አከብራለሁ። እሱን እንኳን ለኔ ተው። እና ምን ወሰንክ? በቃ እኔ ራሴ እጅ አናግራታለሁ። መናገር አይደለም መቀራት አለበት። እሺ በቃ ያ የተረገመ ሰውዬ ደግሞ በሰው ደም መጨማለቅ ጀመረ። እሱን አሳልፌ ለህግ እንዳልሰጥ እንኳን ሁሉን ነገር በእሱ አዛዥነት ያስደረገው መሆን ያደረገው በእኔ ነው። እሱ ገባ ማለት እኔም ወደ ሞት ጉድጓድ ሰተት ብዬ ነው የምገባው። እንዲህ እያደረገ ከዛሬ ነገ ይሻላል ስል ጭራሽ በምወዳቸው ሰዎች እየመጣ ያሰቃየኛል። አሁን ደግሞ ህይወት እኔ ባልገልሽ እሱ መግደል መች ይቀራል? እስኪ አሁን ሰው ቀና ብሎ አናገረ ተብሎ በህይወቱ ይፈረድበታል? ሄሎ ሄሎ ሳሚ። አቤት አባ። ምን ነው መንገዱ ራቀ ማለት? እስካሁን ድረስ የታዘዝኩን አልፈጸምክም? እየሄድኩ እኮ ነው፣ እየደረስኩ ነው። ስራውን ስሰራ እንግዲህ እንደተለመደው አድርግ። ማንም እንዳያይ ተጠንቀቅ። እሺ እጠብቅሃለሁ። ሄሎ፣ እንዴት ዋልክ ዶክተር? ደህና? ጥሩ ስሜት ላይ አይደለሁም። ቆይቼ ብደውልልክ ደስ ይለኛል። አይ መምጣት አይጠበቅብም፣ እደውላለሁ። ቴሌፎኑ ለጊዜው
ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. ቴሌፎኑ ለጊዜው ጥሪ አይቀበልም። ውቢት ካለምንም ነገር እንዲህ ልትሆኛችኝ የሆነችው ወይ የሰማችው ነገር አለ እንጂ እንዲህ በቀላሉ አትርቀኝም። ሄጄ ማጣራትና የሆነችውን መጠየቅ አለብኝ። የማያውቁትን ሰው እንዲህ ማውራት ተገቢ ነው ይላሉ ወይዘሪት። እውነት ብለዋል። ሰው ሁሉ ሚስጥር ነው፣ ማወቅ አይቻልም። ለዛ እኮ ነው ተሳስተሻል ምልሽ። የእኔን መሳሳተውና ይልቁንስ አንተ እንዳትሳሳት። በቀላሉ አንቺ መሸወድ አይቻልም አይደል? ማምለጡንስ ታመልጣለህ። ግን በዚህ ጠዋት እዚህ ምን ትሰራለህ? አንዲት መልካም ሴት ፈልጌ ነበር አመጣጤ። እና አገኛት? መቼም እዚህ አድረ ባታገኛት በጣም አዝናለሁ። አግኝቻታለሁ፣ አትዘኝ። ግን ተፈልገሽ ነበር። አቤት ክቡር ሐኪም፣ እኔን ደግሞ ማን ፈለገኝ? ወደ አንድ ቦታ አብረሽ እንድትሄጂ ፈልጌ ነበር። ወይ ዛሬ እንኳን አልችልም፣ ሌላ ቀጠሮ አለኝ። ቆይ ምንድነው የሆንሽው ውቢት? ዛሬ ሄጄ ማጣራት ይኖርብኛል።